ሄይ እንዴት ናችሁ? ዛሬ በጣም የሚያምር ቀን ነው። የሚያምር ፀሐይ ነው የወጣው and it's beautiful day። አንድ መልእክት አለኝ። ትናንትና የሆኑ አጭር ቪዲዮ እያየሁ ነበርና ሙሉን ለማየት ኢንትረስቱ አልነበረኝ፣ ምክንያቱም የሚጨምርልኝ እውቀት ያለ ስላልመሰለኝ ትቼዋለሁ። ግን ጋይ ምን ይላል መሀል ላይ ምን ብደፍራትስ ምን ችግር አለው አይነት ነገር አለ አይደል? ኢምፕሊኬሽኑ ወደዛ የሆነ ነገር ያወራል ማለት ነው። መድፈር እኮ ሰው ከመግደል ጋር እኩል ነው እና ልክ ኖርማላይዝ ነገር አታርገው ማለት ነው። ወንጀል እኮ ነው የምታወራው፣ ወንጀል ነው ያደረግከው ነገር ወንጀል ነው። ሰው በመግደል ነው የሚያስጠይቅ እና ልክ ሰምተነው በቃ እንድናልፉ አይነት ነገር የሚፈለጉ ነገሮች አሉ። ነው መድፈር ሰው መግደል ማለት ነው። እና ቦዝ ዌይ ነው ደግሞ አሁን ያው ዘመኑም ስለከፋ ለምሳሌ አንተ ብትደፈር እንዴት ነው የሚሰማ? ህይወት አይቆምም? ላይክ እንደ ሞት አይቆጠርም? ልክ እንደዛ እኮ እንደማለት ነው። እና ጀስት ዝም ብሎ የሆነ እኔ ጭራሽ መልከፍን በጣም መጻይፍ አለብን ምናምን ላለው አንተ ጭራሽ መድፈርን ኖርማላይዝ አድርገህ አይ ብትደፈርስ ምናምን ነገር ይላል። ብሮ ሰው እንደ መግደል ነው። እና ልክ አንተ ብትደፈር ብለህ አስበው። አሁን በነዛ ቆሻሾቹ ብትደፈር ምንድነው የሚሰማ? ከዛ በኋላ ህይወት ይኖራል? ልክ እንደዛ እንደማለት እኮ ነው። ሴት ስለሆነች ልክ በቃ ብዙ ወንዶች በይሄ አስገድዶ መድፈር ላይ ሴቷ ስሜት እንዳላት ብለን ያስባሉ አንዳንዶቹ። በቃ አንዴ ግንኙነት ከተጀመረ በኋላ በቃ እንትን እንደዛ እኮ አይደለም፣ መግደል ነው። ልክ አንተ ላይ ሀፕን ቢያረግ ብለህ አስበው እና አትቀላቅሉ አይንደን የወንድን ይሄ ወንዶች የሚባለውን ነገር በጣም መሬት ላይ አትውሰዱት ነው። እኛ አይመለከተንም። ፕላስ እንደዚህ አይነት እንትን ወንዶችም አይደሉም፣ ሌላ ስም ያስፈልጋቸዋል ነው። ኤኒዌይስ በወንጀል የሚያስጠይቅህም ነው መጠየቅም አለብህ። አይገስ በሴቶች ጉዳይ የምትሰሩ ማህበራትም ሆነ በመንግስት ስርም ያላችሁ ጠበቆች ምናምን ይሄንን በትንሽ ሲሪየስሊ ብትይዙትና የሆነ ነገር ደረጃ ቢደርስ ደስ ይለኛል ማለት። ኤኒዌይስ ቀኑ የሚያምር ነው። but this guy ደባሪ ነው የምላችሁ። የሆነ መታሰር አለበት።